ኦኬ አሁን በጣም ብዙ ነገር ከፈር አድርገናል። ቤዚካሊ እስካሁን ድረስ በዲጂታል ማርኬቲንግ ፕሮፌሽናል ዲጂታል ማርኬቲንግ ላይ የሚያስፈልጋችሁን ስኪሎች ሳወራላችሁ ነበር። በእርግጠኝነት እነዚህ ስኪሎች ከመብዛታቸው የተነሳ የተወሰነ የመጭነቅ ስሜት እንደተሰማችሁ ተስፋ አደርጋለሁ። አይጭነቃችሁ፣ አትጨነቁ። ይሄ ፕሮፌሽናል ዲጂታል ማርኬቲንግ ቤዚካሊ ከብዙ ዓመታት በኋላ ሰዎች አዳፕት የሚያደርጉት ስኪሎች ናቸው። ለእናንተ ለቢጊነር ዲጂታል ማርኬቲንግ ግን እንዲያገለግል ተብሎ ቤዚካሊ እኔም ማስተምረው ኮርስ ዲጂታል ማርኬቲንግን በአራት ከፍዬ ነው። የመጀመሪያው መንገድ which is the most fastest track money making fast ይባላል። ይሄ ትራክ ላይ ቤዚካሊ ማንኛውም ግለሰብ የዲጂታል ማርኬቲንግ ቱሎችን በመጠቀም በፍጥነት እንዴት ገንዘብ መስራት ይችላል የሚልበትና በጣም በአጭሩ ትንሽ ስኪሎች ብቻ ነሰሰሪ የሆኑበት ስኪል ነው። የመጀመሪያው ቤዚካሊ ማወቅ ያለባችሁ ብር የሚከፍሏችሁን ሶሻል ሚዲያዎች ናቸው። እነዚህም በትልቅ ኢትዮጵያ ውስጥ የሚታወቁት ቲክቶክ እና ዩቲዩብ ይሆናሉ ማለት ነው። ስለዚህ እነዚህን አካውንቶች እንዴት አድርጌ ማሳደግ እችላለሁ የሚለው የመጀመሪያው ማወቅ ያለባችሁ ስኪል ይሆናል። ከዛ በኋላ ደግሞ እነዚህን ከቻላችሁ በትንሹ የቪዲዮ ኤዲቲንግ ስፔሻሊ ካፕከት ላይ የተወሰነ ቪዲዮዎችን አስገብታችሁ ኤዲት አድርጋችሁ ማውጣት ብቻ። ፕሮፌሽናል ቪዲዮ ኤዲተር መሆን አይጠበቅባችሁ ማለት ነው። ከዚህ ባሻገር ደግሞ የተወሰነ ግራፊክስ ስለሚያስፈልጋችሁ ካንቫ ላይ ገብታችሁ ሲምፕል ኤዲቲንጎችን መስራት የምትችሉበትን ሜቶዶሎጂ ማወቅ ይኖርባችኋል ማለት ነው። ከዚህ በኋላም ደግሞ የኒሽ ኮንሰፕቶች በጣም ኢምፖርታንት ናቸው። በዚህ ፋስት መኒ ሜኪንግ ስትራቴጂ ላይ የምትማሩት የመጀመሪያው ነገር ፌስለስ ቪዲዮ ጀነሬሽኖችን ነው። ስለዚህ የመጀመሪያ ስትራቴጂያችሁ እንዴት በፍጥነት ገንዘብ ማግኘት የምትችሉበትን መንገድ እንዴት አድርጋችሁ በዲጂታል ማርኬቲንግ ላይ እንደ መግቢያ መንገድ ትጠቀሙታላችሁ። ስለዚህ መኒ ሜኪንግ ፋስት የምንለው ትራክ በፍጥነት ገንዘብ የምታገኙበት የዲጂታል ማርኬቲንግ ኤሪያንም የምትቀላቀሉበት እንዲሁም በማያስጨንቅ ሁኔታ ሶፊስቲኬትድ ስኪል የማያስፈልጋችሁ ነው። ይሄ ለብዙዎቻችሁ በጣም ማለት ነው። ለምንድን ነው? አንደኛ ስኪል ኤክስትሪም ዲማንድ አያደርግም። ሁለተኛ ነገር የምታውቋቸውን ቲክቶክ እና ዩቲዩብ ላይ ያሉትን ቱሎች ነው የምትማሩት። ሶስተኛው በጣም ትንሽዬ የቪዲዮ ኤዲቲንግ እንዲሁም በጣም ትንሽዬ የግራፊክ ዲዛይን ስኪል ብቻ ይጠይቅ። በዚህ ላይ የምታሳዩት የኮንሲስተንሲ እና የአፕሩቫል ስኪል ወደ ሁለተኛው ትራክ ይመራችኋል ማለት ነው። ሁለተኛው ትራክ ደግሞ ክሪኤተር ትራክ ይባላል። ክሪኤተር ትራክ ብዬ የምጠራው ወይንም በዚህ በያሬ ቴክኖሎጂ ስኩል ላይ በምትማሩበት ጊዜ የምትማሩት ሁለተኛው ትራክ ቤዚክሊ ክሪኤተር ትራክ ሲባል በዚህ ክሪኤተር ትራክ ላይ ደግሞ እንደ አንድ ኮንተንት ክሪኤተር እንዴት አድርጌ ማሰብ እችላለሁ የሚለውን ቱሎች መማር ይኖርባችኋል ማለት ነው። ኦልራይት። ስለዚህ በሁለተኛው መንገድ ላይ ቤዚካሊ መያዝ ያለባችሁ ነገር እናንተ አሁን ቤዚካሊ ክሪኤተሮች ኮንተንት ክሪኤተሮች ናችሁ። ሶሻል ሚዲያዎችን በደንብ አድርጋችሁ ውስጥ ሚስጥራቸውን ማወቅ ይኖርባችኋል። ከዚህ ባሻገር ደግሞ ብራንድ አይደንቲቲ በደንብ መለየት ይኖርባችኋል። የራሳችሁንም ምናልባት ተቀጥራችሁ የምትሰሩለትንም ካምፓኒ ብራንድ ማኔጅመንቱ ላይ ጎበዝ መሆን መቻል ይኖርባችኋል። ከዚህ በመቀጠል ካሜራ ፊት ለፊት እንደዚህ ተደግኖ ስትቀረጹ ኮንፊደንሳችሁና ሳይኮሎጂያችሁ በደንብ የተጠናከረ መሆን መቻል ይኖርበታል። ስለዚህ ካሜራ ፊት ለፊት በኮንፊደንስ የማውራት ጥበብ ያስፈልጋችኋል ማለት። ከዚህ ባሻገር የተወሰነ ፐርሰንት ጠንከር ያለ ኢንተርሚዲየት የግራፊክ ዲዛይን ስኪል፣ የቪዲዮ ኤዲቲንግ ስኪል ቤዚካሊ ያስፈልጋችኋል። ከዚህ ባሻገር የኒሽ መረጣ ኮንተንት ስትራቴጂ ኤንድ ዴቨሎፕመንትም ላይ ጎበዝ መሆን መቻል አለባችሁ። ስለዚህ አንድ ካምፓኒ ቢሰጣችሁ በምን አይነት ሁኔታ ካምፓኒውን ኮንተንት ክሬት እያደረጋችሁለት በምን አይነት ሁኔታ ማስተዋወቅ ትችላላችሁ? ኒሽ አመራረጣችሁ እንዴት ነው የሚሆነው? ከዚህ ባሻገር ደግሞ ኦዲየንስ የኦዲየንሱ ሳይኮሎጂ እንዴት አድርጋችሁ መገምገም ትችላላችሁ የሚሉት ስቴፖች አንድ ስቴፕ ከፍ ይላሉ ማለት ነው። በዚህ ስቴፕ ላይ በዚህኛው የክላስ ስትራክቸር ላይ ቤዚካሊ የመጀመሪያውን በመጨረሳችሁ ምክንያት በጣም በፍጥነት አዳፕት እንድታደርጉት ኮርሱን ያደርጋችኋል ማለት ነው። ስለዚህ የመጀመሪያው ቅድም እንደተነጋገርነው ፋስት ሜኒ ሜኪንግ ነው። ከዛ በኋላ ኮንተንት ክሪኤተር ወይም የክሪኤተር ትራክ የምንለው ነው። ኦኬ አሁን ወደ ሶስተኛው ትራክ ላይ ልለፍ። ደግሞ ሶስተኛው ትራክ ኬሪየር ወይንም ቤዚካሊ ፕሮፌሽናል ዲጂታል ማርኬተር የሚባለው ሌቭል ነው። ስለዚህ ቅድም ያወራናቸው ስኪሎች አሁን ላይ ነው ነሰሳሪ የሚሆኑት። ስለዚህ ከመጀመሪያ ጀምራችሁ ከዌብሳይት ዴቨሎፕመንት፣ ሰርች ኢንጂን ኦፕቲማይዜሽን፣ ሰርች ኢንጂን ማርኬቲንግ፣
እነ ኢሜል ማርኬቲንግ፣ እነዛ ያወራናቸው ስኪሎች በሙሉ ማስተር የምታደርጉበት ሌቭል ይሄ ኬሪየር ወይም የሶስተኛው ሌቭል ደረጃ ይሆናል ማለት ነው። ስለዚህ ከዚህ ደረጃ ላይ አንድን ካምፓኒ ወስዳችሁ የዲጂታል ማርኬቲንግ ስትራቴጂውን አውጥታችሁ ለ3 ለ4 ዓመት ስትራቴጂ ነድፋችሁ ያንን ካምፓኒ በምትፈልጉት ሌቭል ማሳደግ የምትችሉበት ሌቭል ይሄ ነው። ከዚህም ባሻገር ሞስት ፕሮባብሊ የዚህን ጊዜ ሌላ የዲጂታል ማርኬቲንግ ስኪል ያላቸው ግለሰቦችን ማኔጅ የምታደርጉበት የማኔጀሪያል ሌቭላችሁ ነው። ስለዚህ ራዘርዛን ቪዲዮ መቅረጾች ላይ ኮንተንት ማዘጋጀት ላይ ምናምን ሳይሆን ሃየር ሌቭል ደረጃ ነው የምትሰሩት። ካምፕኒው ሌቭል ለሚቀጥሉት 3 ዓመታት በምን አይነት ሁኔታ ማደግ አለበት የሚለውን ነገር ጀጅ የምታደርጉበት ሌቭል ይሄ ካሪየር ወይም ፕሮፌሽናል ሌቭል ብዬ የምጠራው ነው። ከዛ በኋላ የመጨረሻው ሌቭላችሁ ደግሞ ቤዚካሊ ኤጀንሲ ሌቭል የሚባለው ይሆናል። ኤጀንሲ ሌቭል ላይ በምደርሱበት ጊዜ ቤዚካሊ 1-2 ካምፓኒዎችን ብቻም ሳይሆን ራሳችሁ ቤዚካሊ ወደ ካምፓኒነት አድጋችሁ በስራችሁም የተለያዩ ዲጂታል ማርኬተሮችን ቀጥራችሁ የምታስተዳድሩበትና ትላልቅ የሆኑ ካምፔኖችን ራን ማድረግ የምትችሉበት ሌቭል ይሆናል። በዚህ ሌቭል ላይ ቤዚካሊ ካምፓኒ ደረጃ ኦፕሬት ማድረግ ትችላላችሁ ማለት ነው። ኦኬ የዲጂታል ማርኬቲንግ ቤዚካሊ ስራ ወይም የዲጂታል ማርኬቲንግ ክላስ ልበለው በያሬድ ቴክኖሎጂ ስኩል ላይ የሚሰጠው አሁን በነገርኳችሁ በእነዚህ በአራቱ ስኬሎች ይሆናል ማለት ነው። ስለዚህ እናንተ አሁን የተመዘገባችሁት የመጀመሪያው ፓርት የፋስት መኒ ሜኪንግ ራውት ይባላል። በዚህ ራውት ላይ ቤዚካሊ እንዴት አድርጋችሁ በቀላሉ ቲክቶክ እና ዩቲዩብ ላይ ስፔሲፊካሊ እነዚህ ፕላትፎርሞች ላይ ገብታችሁ ፈርስት ሌየር ፔመንት የሚባለው ወይንም እነዚሁ ራሳቸው አካውንቶቹ እንዲከፍሏችሁ ማድረግ የምትችሉበት አንድ። ሁለተኛ ደግሞ ፌስለስ ቻናሎችን ስለሆነ እነዚህ ላይ ክሬት የምታደርጉት ብዙም ሳትቸገሩ ኒሽ በጣም ፋንታስቲክ የሆኑ ኒሾችን ክሬት በማድረግ አርቲፊሻል ኢንቴሊጀንስ እና ትንሹ የዲጂታል የግራፊክስ ዲዛይን እና የቪዲዮ ኤዲቲንግ ስኪሎችን በመጠቀም ቤዚካሊ እንዴት መስራት ትችላላችሁ የሚለው የመጀመሪያው ራውታችን ይሆናል ማለት ነው። እነዚህ አራቱ መንገዶች እንግዲህ የዚህ የያሬድ ቴክኖሎጂ ስኩል ቤዚካሊ የፉል ዲጂታል ማርኬቲንግ ኮርስ አውትላይን ይሆናል።